ሰላም ጤና ይስጥልኝ ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ የተመራረጡ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ክፍሌ አለሙ ነኝ። በከፋ ዞን ሳይለም ወረዳ ትምህርት ቤቶችን በግብርና ስራ ምርጥ ተሞክሮ የሚቀመርባቸው ለማድረግ እየሰራ መሆኑን የወረዳው ትምህርት ጽሕፈት ቤት አስታወቀ። የትምህርት ጽሕፈት ቤቱ ኃላፊ አቶ ሰለሞን መላኩ እንደገለጹት በወረዳው በሚገኙ 38ቱም ትምህርት ቤቶች የጓሮ አትክልቶችን በማልማት የትምህርት ቤቶቹን የገቢ አቅም ከማሳደግ ባለፈ ተማሪዎች ተግባር ተኮር ትምህርት መውሰድ እንዲችሉ እየተሰራ ነው። በገባ ኮሮ ትምህርት ቤት እየተከናወነ ያለው በመስኖ የጓሮ አትክልቶችን የማልማት ስራ የዚሁ ማሳያ ነው ያሉት ኃላፊው ይህንን በማስፋት የሌማት ትሩፋት ተግባራትን ለማሳካት እንቅስቃሴ መጀመሩንም ገልጠዋል። ዘገባው የወረዳው የመንግስት ኮሙኒኬሽን ጉዳዮች ጽሕፈት ቤት ነው። በጊምቦ ወረዳ በግብርናው ዘርፍ የተሰማሩ ባለሀብቶች በአካባቢያቸው የሥራ ዕድል እየፈጠሩ መሆኑን በኢትዮጵያ ግብርና ስራዎች ኮርፖሬሽን ቦንጋ ቅርንጫፍ ገለጸም። ግሮባይ ኃላፊነቱ የተወሰነ የግል ድርጅት ከኢትዮጵያ ግብርና ስራዎች ኮርፖሬሽን ጋር በመተባበር ያለማውን ምርጥ የሩዝ ዘር በኮምባይነር እየሰበሰበ ነው። የባልደረባችን ሰለሞን ተሰማን ዘገባ ጽዮን ታደለ ታቀርበዋለች። በልማቱ እየሰሩ ያገኘናቸው የአካባቢው ነዋሪዎች የግል ድርጅቱ በከፈተው የስራ ዕድል ተጠቃሚዎች መሆናቸውን ገልጸዋል። ወር ደሞዝተኛ ነኝ። በቀን 500 ብር አበል ይከፍሉኛል። በወር ቋሚ ደሞዝ 5000 ብር አለ። እዚህ ድርጅት ውስጥ ላይ ስንሰራ እኔ 4 ልጅ አባት ነኝ። የ4 ልጅ አባት ሲሆን በሰዓቱ ላይ በነበረው ችግር እንግዲህ ክረምት ነው። ከሰውኔ ከቀንሰን የሚባል ነገር አለ። በዚያን ሰዓት ላይ ለነሱ የሚያስፈልገውን አስቤዛ ነገሮችን እያሟላሁኝ ከጨለማ ወደ ብርሃን ላይ ዘልቀን አሁን ከፍተኛ ደስታ ላይ ነው አሁን ያለነው። የግሮባይ ኃላፊነቱ የተወሰነ የግል ድርጅት ባለቤት አቶ ክፍሌ ታደሰ ድርጅቱ የስራ ዕድል ከመፍጠሩ በዘለለ የምርት እድገትን ለማስመዝገብና የቴክኖሎጂ ሽግግር ለማምጣት እየሰራ ስለመሆኑ ገልጸዋል። እኔ ባይዘው በክፍያ ላይ ቀልድ አላውቅም። ምክንያቱም ስራ መሰራት አለበት። ውጭ ሀገር ስትቆይ ስለ ክፍያ በጣም ታውቃለህ። ስትከፍለው ነው ማንንም ተመችቶት የሚሰራ። ካልከፈልኩ አይሰራም። በክፍያ ላይ የተሻለ ክፍያ ነው የምንከፍለው። አሁን ለምሳሌ በቀን 200 ብር ነው የምናሰራቸው። ዛሬ ደግሞ ይሄን ኩንታል ሰብስቦ ለመሙላት 40 ብር ነው በአንድ ኩንታል። ስለዚህ ክፍያው በጣም ብዙ ነው። ምን ያህል ሰራተኛ ነው የምለው ኦልሞስት ከ80 እስከ 100 ሰራተኛ ሁሉ ጊዜ ይኖራል። እንደውም አሁን ይሄን መሰብሰበው ነው እንጂ ሁሉ ሲዘራ ምን ሲደረግ ሁሉ ጊዜ ሰራተኛ እዚህ ቦታ ላይ አጣጣ። ስለዚህ ለብዙ ሰዎች የስራ ዕድል ተፈጥሯል ብዬ አስባለሁ። ከዚህም በተሻለ መልኩ መስራት እንዳለብኝ ነው የምሰማኝ። ስራው አለ። ስራን መናቅ አይደለም፣ ከመሬት ተነስቶ መስራት ነው። እኔ እኮ እርሻ ስገባ እኮ በበሬ ነው የጀመርኩ። ብሬን ሁሉ ጨርሼ በበሬ ነው የጀመርኩ። ከዛ ነው ወደ ትራክተር የገባው። ከዛ ነው ወደ ማሽን የገባው። ስትጀምር እኮ ከላይ አትጀምርም፣ ከስር ጀምረህ ስትመጣም ነው ውጤታማ የምትሆነው። እና ስለዚህ ወጣቱ ወደ ስራ እንዲገባ አስተሳሰቡ እንዲለወጥ መሰራት አለበት የሚል አስተሳሰብ ነው ያለኝ። የኢትዮጵያ ግብርና ስራዎች ኮርፖሬሽን ቦንጋ ቅርንጫፍ ኃላፊ አቶ አስረስ አስፋው ተቋሙ በምርጥ ዘር ዝግጅት ላይ ትኩረት ሰጥቶ እየሰራ መሆኑን ገልጸዋል። የግብርና ምርትና ምርታማነትን ላይ አስተዋጽኦ የሚያደርጉ ለዘመናዊ እርሻ ለአግሮ ኢንዱስትሪ መስፋፋት መሰረት የሚሆኑ ቴክኖሎጂን በራሱ ማሳም ይሰራል። ሰፋፊ መሬት ካላቸው ባለሀብቶች ኩታ ገጠም ላይ የተደራጁ አርሶ አደሮች ጋር በቅንጅት ይሰራል። ቅንጅታችን እኛ 4 አይነት ዝርያዎችን ነው የምንጠቀመው። አንደኛ ወላጅ ዘር ይባላል። ይሄ ወላጅ ዘር ከኢትዮጵያ ግብርና ምርምር ኢንስቲትዩት ነው የሚፈልቁት ተመራማሪዎች የሚያወጡ ዝርያዎች አሉ። እነዚህ የወጡ ዝርያዎች አመተን መስራች ዘር እናባዛለን። ቅድመ መስራች ዘር እናባዛለን። የተመሰከረለትን እናባዛለን። ዘር 4 ደረጃ አላቸው።
ከነዚህ ከምርምር ተቀብለን የምናባዛቸውን ዝርያዎች በእኛ ማሳም በባለሀብቱም በአርሶ አደር ዘር ያቀረብን እናባዛለን። አሁን የዘር ጉዳይ ሲነሳ ብዙ ጊዜ ሰው እርሻን ነው እርሻ ማረስን ነው እንደ ትልቅ ነገር የሚያየው። ግን ምንድነው የሚዘራው? ምን አይነት ዘር ለምን አይነት አካባቢ ለቆላ፣ ለደጋ፣ ለወይና ደጋ ተስማሚነቱ ምንድነው? ይሄ በምርምር ሲረጋገጥ እነዚህ ጥቂት የሆነችው ዘር በጣም ጥቂት ናት፣ መጀመሪያ የሚታገኛ ዘር ማለት ነው። እሷን እያባዛ መሄድ አለበት። ምክንያቱም ብዙ ሰው ዘር ላይ ትኩረት አደረገ፣ እርሻ ላይ ነው። ዝም ብሎ ከሜዳ ከገበያ ያመጣ ነው እየዘራ ያለው። በዚህ ሰዓት የምርታማነት ችግር ይገጥማል። ስለዚህ ኃላፊነቱን ወስዶ የኢትዮጵያ ምርጥ ዘር ድርጅት እቺ የሚያገኛትን ትንሿን ዘር በራሱ ማሳ ብቻ አባስቶ ፍላጎት መሸፈን ስለማይችል ፍቃደኛ ከሆኑ ባለሀብቶች ቅድም እንዳነሳው አርሶ አደሮች ማሳ ላይ እነዚህን ዘር እያባዛ ወደ አርሶ አደሩ ወደ አርብቶ አደሩ እናሰራጫለን። በዚህ የሩዝ ምርት ዘር ብዜት ስራ ላይ የተሰማሩ የግል ባለሀብቶችን እንቅስቃሴ በማየት ወደ ዘር ብዜት ስራ መግባት ለሚፈልጉ ባለሀብቶችና አልሚዎች ኮርፖሬሽኑ አስፈላጊውን ድጋፍ እንደሚያደርግ አቶ አስረስ ተናግረዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክትል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ከኢፌድሪ ፍትህ ሚኒስቴር ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ውይይት አደረጉም። በውይይቱ በክልሉ በቀጣይ የፍትህ ስርዓቱን ማሻሻልና ማጠናከር በሚቻልባቸው መንገድ ላይ ምክክር ተደርጓል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ዘገባን ፍጹም ተሾመ ያቀርበዋል። ባህላዊ እርቅ ስርዓት የህብረተሰብና ማህበራዊ መስተጋብር በማጠናከርና የፍትህን ስርዓት በማገዝ ረገድ ትልቅ አቅም እንዳለውም ርዕሰ መስተዳድሩ አመልክተዋል። ከዚህም በተጨማሪ በፍትህ ዘርፍ የሚስተዋለውን ችግሮች በዘላቂነት ለመፍታት በልዩ ትኩረት እንደሚሰራም ተናግሯል። የፌዴሪ ፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በክልሉ የፍትህን ስርዓት ለማሻሻልና ውጤታማ እንዲሆን ለማድረግ ሚኒስቴር መስሪያ ቤቱ አስፈላጊውን እገዛ እንደሚያደርግ ገልጸዋል። በክልሉ የተጀመረውን የፍትህ ስርዓት ተጠናክሮ እንዲቀጥል በክልሉ የባህላዊ እርቅ ስርዓትን በማጠናከር ውጤታማ የሆነ የፍትህ ስርዓት ማምጣት እንደሚቻልም ዶክተር ጌዲዮን ተናግረዋል። ዶክተር ጌዲዮን በክልሉ በሚኖራቸው ቆይታ በሚዛን አማን ከተማ የክልሉ የፍትህ ስርዓት ማሻሻል በሚያስችሉ ጉዳዮች ዙሪያ ውይይት እንደሚያደርጉም ጠቁመዋል። ዘገባው የክልሉ ኮሚኒኬሽን ቢሮ ነው። ከዓለም አቀፉ የደረቃማ አካባቢዎች የግብርና ምርምር ማዕከል ኢካርዳ በተገኘ ከ457500 ብር በላይ ገንዘብ 57 የቦንጋ ምርጥ በግ ዝርያዎችን ለበግ አርቢ ቡድኖች ማሰራጨቱን የክልሉ ግብርና ምርምር ኢንስቲትዩት አስታወቀ። ኢንስቲትዩቱ በማህበራዊ ገጹ እንዳሰፈረው ከሆነ ግዢ የተፈጸመባቸው የዝርያ በጎች በምርምር የመረጣ ስርዓትን ያለፉ ናቸው። ኢካርዳ ከደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ግብርና ምርምር ኢንስቲትዩትና ከግብርና ቢሮ እንስሳትና አሳ ሀብት ልማት ዘርፍ ጋር በመቀናጀት ያከናወነው ይኸው ተግባር በከፋ ሸካና ቤንች ሸኮ ዞኖች በቦንጋቾ ኢኒሼቲቭ የበግ ዝርያ ማሻሻያ ፕሮግራም ለታቀፉና ከ8 ወረዳዎች ለተመረጡ 24 የቀይ ስጋ አምራች ቡድኖች ነው። የበጎቹ ግዢ ከማህበረሰብ አቀፍ የቦንጋ በግ ዝርያ ማሻሻያ ማህበራት መፈጸሙን የገለጸው ኢንስቲትዩቱ የበጎቹን ምርትና ምርታማነት የማሻሻል አሰራር መዘርጋቱንም አስታውቋል። ለ2016-17 የምርት ዘመን ከውጭ ከተገዛው የአፈር ማዳበሪያ ውስጥ እስካሁን ከ3 ሚሊዮን ኩንታል በላዩ ወደ ሀገር ውስጥ መግባቱን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ገለጸ። ለምርት ዘመኑ ከውጭ ከተገዛው የአፈር ማዳበሪያ ውስጥ 610 ሺህ ኩንታል ኤንፒኤስ ቦሮን ተጨማሪ ማዳበሪያ የጫነች መርከብ ታህሳስ 1 ቀን 2016 ዓ.ም ጅቡቲ ወደብ መድረሷ ተጠቅሷል። የማዳበሪያውን መምጣት ተከትሎ እስከ ታህሳስ 1 ቀን 2016 ዓ.ም ድረስ በ7 ዙሮች ከውጭ የተጓጓዘው የማዳበሪያ መጠን ወደ 3 ሚሊዮን 310 ሺህ ኩንታል ከፍ ማለቱ ነው የተገለጸው። ከዚህ መጠን ውስጥ እስካሁን 2 ሚሊዮን 40,479 ኩንታል ማዳበሪያ ወደ ሀገር ውስጥ ተጓጉዞ ለአርሶ አደር ዩኒዮኖች በመሰራጨት ላይ መሆኑን ከድርጅቱ የተገኘው መረጃ ያመለክታል። ይህ በእንዲህ እንዳለ ታህሳስ 4 ቀን 2016 ዓ.ም 520 ሺህ ኩንታል ኤንፒኤስ እንዲሁም ታህሳስ 18 ቀን 2016 ዓ.ም 390
90,000 ኩንታል ኤንፒኤስ ቦሮን እና 160,000 ኩንታል ኤንፒኤስ ማዳበሪያ የጫኑ 2 መርከቦች ጅቡቲ ወደብ እንደሚደርሱ ይጠበቃል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። በመጨረሻም ስፖርት የ2023 በርሊን ማራቶን አሸናፊዋና የርቀቱ የዓለም ክብረ ወሰን ባለቤቷ ኢትዮጵያዊቷ አትሌት ትዕግስት አሰፋ የዓለም አትሌቲክስ የዓመቱ ከስቴዲየም ውጭ ውድድሮች ምርጥ አትሌት ሽልማትን ማሸነፏን የዓለም አትሌቲክስ አስታወቀም። አትሌት ትዕግስት የሴቶች ማራቶንን ከ2 ደቂቃ በላይ በማሻሻል 2 ደቂቃ ከ11 ሰኮንድ ከ53 ማይክሮ ሴኮንድ በመግባት የዓለም ክብረ ወሰን ባለቤት እንደሆነች ይታወቃል። ከቀናት በፊት ኢትዮጵያዊቷ አትሌት ለተሰንበት ግዳይ ኢንተርናሽናል ፌር ፕሌይ ወይም በስፖርታዊ ጨዋነት ማሸነፏ የሚታወስ ነው። የዘገበው የኢትዮጵያ ፕሬስ ድርጅት ነው። And the winner of the 2023 World Athlete of the Year for Outer Stadium events is Tigist Assefa. ናይጄሪያዊው ቪክቶር ኦሲሜን የዓመቱ ምርጥ አፍሪካዊ የወንዶች እግር ኳስ ተጫዋች ተብሎ ተሸለመ። ኦሲሜን 26 ጎሎችን በሴሪያ የግብ ገበታዎች ላይ በማስቆጠር ናፖሊ ላለፉት 33 ዓመታት የሻምፒዮናነት ጉዞውን ጠብቆ እንዲሄድ አድርጎታል። የሀገሩ ልጅ የባርሴሎና የፊት መስመር ተጫዋች አሲሳት አሾላ በሴቶች ምድብ ከፍተኛ ሽልማት አግኝታለች። ፍጹም ተሾመ ዝርዝሩን ተመልክቶታል። የሊቨርፑሉ የፊት መስመር ተጫዋች ሳላህና የፓሪስ ሴንት ጀርሜን ሞሮኮዊ የክንፍ ተከላካይ አሽራፍ ሀኪሚ ቀሪዎቹ 2 የመጨረሻ እጩዎች ነበሩ። የ24 ዓመቱ ኦስሜን በሞሮኮ ማራካች በተካሄደው ስነ ስርዓት ላይ ህልሜ እውን ሆኗል ብሏል። በዚህ ጉዞ ላይ የረዱኝን ሁሉና ስህተቶቼ እንዳርም የረዱኝ አፍሪካውያንን ሁሉ ማመስገን አለብኝ ሲልም ተደምጧል። Special thanks goes to Mr. Emmanuel Amunike. Without him I don't think I will be standing in front of you guys. I don't think I will be standing in front of you guys holding one of the most prestigious awards in world football. It's a dream come true for me. I want to thank everyone that have seen me through life's journey in achieving my dreams, in achieving my goals. I appreciate Nigerians for their support. I appreciate Africa for putting me on the map, for encouraging me, for defending me. ኗንኮ ካኑ በ1999 ዓ.ም ሴኔጋላዊ ሳዲዮ ማኔ ደግሞ በ2019 እና በ2022 የቀደሙት 2 ሽልማቶችን አሸንፈዋል። ካሜሩናዊ ሳሙኤል ኤቶና አይቮሪ ኮስታዊ ያያ ቱሬም እያንዳንዳቸው 4 ጊዜ ሽልማቶችን አሸንፈዋል። አሾላ ለ6ኛ ጊዜ የአፍሪካ ምርጥ እግር ኳስ ተጫዋች ሆና ተመርጣለች። በስፔንና በእንግሊዝ መካከል የተደረገውን የዓለም ዋንጫ ፍጻሜ በሴቶች የዓለም ዋንጫ ውስጥ ከ5 ተጫዋቾቿ አንዷ በመሆን በመስመር ላይ በፍጻሜ ጨዋታዎች ላይ ጥቃት ደርሶባት ጉዳት ላይ ነበረች። በ2023 የዓለም ዋንጫ ናይጄሪያ ወደ መጨረሻ 16 ውስጥ እንድትደርስ ጥረት በምታደርግበት ወቅት ጉዳት ደርሶባት እንደነበር ይታወቃል። በጥሎ ማለፉ በእንግሊዝ በፍጹም ቅጣት ምት ብትሸነፍም አሾላ ናይጄሪያ አውስትራሊያ 3-2 ባሸነፈችበት ጨዋታ ጎል አስቆጥራ ለ3 ተከታታይ የዓለም ዋንጫ ጎልና መረብን አገናኝታለች። የ29 ዓመቷ ወጣት ከባርሴሎና ጋር የሴቶች ሻምፒዮንስ ሊግ እና የስፔን ዋንጫን ማንሳት የቻለች አፍሪካዊ ተጫዋች ሆናለች። አሾላ ደቡብ አፍሪካዊቷ ተምቢጋትላና የዛምቢያዋን ባርባራ ባንዳን በማሸነፍ ሽልማቱን ወስዳለች። ከዚህ ቀደም በ2014 16 17 19 እና በ2022 አሸንፋ እንደነበርም ይታወቃል። Best woman football. She's from the beautiful country. You know, I can't see anyone. Asisat Oshoala. Asisat Oshoala. Congratulations. Asisat Oshoala. ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ የመራረጥናቸው ዜናዎች የእስካሁኖቹ ነበሩ። ዜናዎቹን እየመራው ክፍሌ ዓለሙ አብሬያችሁ ቆይቻለሁ። ቀሪ የጣቢያችን መሰናዶዎች ይቀጥላሉ። በእኔ በኩል ሰላም።